ዓለም አቀፍ የቀዳማይ ልጅነት ጉባኤ መዘጋጀቱና መድረኩም ላይ መገናኘታችን በቀዳማይ ልጅነት ልማት ላይ የዓለም ማህበረሰብ የሰጠውን ትኩረት ያሳያል። ይህ ጉባኤ ለኢትዮጵያና ለመዲናችን አዲስ አበባ ብቻ ሳይሆን ለአፍሪካና ለዓለም ህፃናት፣ ለወላጆች፣ ለአሳዳጊዎች፣ ለማህበረሰብና ለሌሎች አካላት ሁሉ ትልቅ እድል ነው። አዲስ አበባ እንደ ዓለም የዲፕሎማሲ ማዕከልነቷ የተለያዩ ሀገሮችን የምታገናኝ መዲና በመሆኗና የአፍሪካም የፖለቲካል ዋና ከተማ እንደመሆኗ በቀዳማይ ልጅነት ተምሳሌት የሆኑ ስራዎችንም በማከናወኗ ይህንን ዓለም አቀፍ ጉባኤ ማዘጋጀት እድል ስለተሰጣትም እጅግ አድርገን እናመሰግናለን። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ አዲስ አበባን ህፃናትን ለማሳደግ ምርጧ የአፍሪካ ከተማ እናደርጋታለን የሚል የአሻራ ስራ እንዲኖረን አቅደን ከጽንስ እስከ 6 ዓመት ዕድሜ ባሉ ህፃናት ላይ መዋለ ንዋይ በማፍሰስና በመስራት አንድ ከተማ ሊያደርገው የሚገባው በጣም አስፈላጊ ኢንቨስትመንት መሆኑን በማመን በመስራትና አመርቂ ውጤቶችንም በማስመዝገብ የዛሬው ምዕራፍ ላይ መድረስ ችለናል። ይህ መዋለ ንዋይ ማፍሰስ ለህፃናት ብቻ ሳይሆን ለቤተሰቦቻቸው በተለይም ለእናቶች፣ ለማህበረሰብ፣ ለሀገር ዘላቂ ልማት ወሳኝ ሚና አለው። በመሆኑም በከተማችን መሰረታዊ ለውጥ ለማምጣት እንደነ ቢግ ዊን ፊላንትሮፒ ካሉትና ከሌሎች አጋር ድርጅቶችም ጋራ በቅርበት አብረን እንሰራለን።